ሰው መዳን የሚችለው ጤናው መስተካከል የሚችለው በየሄደበት ነገሮች ሁሉ የሚሳለጡለት ምን ቢያደርግ ነው? ይሄን ቪዲዮ እስከ ፍጻሜው ድረስ በመከታተል ለሕይወታችሁ፣ ለጤናችሁ፣ ለኑሯችሁ፣ ለትዳራችሁ አጠቃላይ ወሳኝ የሆኑ ዋና ነጥቦችን እነግራችኋለሁ። እኔ ሳሚ እባላለሁ። የእጽዋት ሕክምና ባለሙያና ተመራማሪ ነኝ። ወደ ቪዲዮ ከመሄዳችን በፊት ግን ሰብስክራይብ፣ ላይክ እና ሼር ማድረግ ጀምሩ። ብዙ ጊዜ እድላችን ተበላሸ፣ ህይወታችን ተበላሸ እያላችሁ በየቦታው እየሄዳችሁ ገንዘባችሁን የምትበሉ ሰዎች ዛሬም ይህን እላችኋለሁ። እኔ ወንድማችሁ ሰው መዳን የሚችለው ጤናው መስተካከል የሚችለው በየሄደበት ነገሮች ሁሉ የሚሳለጡለት ምን ቢያደርግ ነው? ብዙዎቻችሁ ጸልያላችሁ፣ ጸበልን ትሄዳላችሁ። ሙስሊም ወንድሞች ቤተሰቦችም ሌሎቻችሁ በየእምነታችሁ ትጸልያላችሁ፣ ትለፋላችሁ። ነገር ግን ጠብ የሚል ነገር ላይኖር ይችላል። እዚህ ጋር ነው ትልቁ ነጥብ ያለው። ለምንድን ነው እንጸልያለን፣ እናመሰግናለን፣ እንጾማለን፣ እንሰግዳለን፣ ብዙ ነገሮችን እናደርጋለን። ለምንድን ነው ውጤት የራቀው? ለምንድን ነው የነካነው ሁሉ ነገር አልሳካም የሚለው? ምንድን ነው? ለምንድን ነው ጤናችን ሕክምና ታክመን መዳን ማንችለው? ጸበል ሄደን ብንጠመቅ ማንፈወሰው? የባህል ሕክምና ሀገር በቀል የእጽዋት መድኃኒቶች ባለሙያዎች ጋር ሄደን ማንፈወሰው ለምንድን? በተለይ ደግሞ አንዳንድ ሰዎች እናንተ ጠቁማቸዋቸው ሄደው ድነው ከበሽታቸው ተላቀው ልታዩ ትችላላችሁ። አብረው የሄዱ ሰዎች፣ ከኛ ጋር የሄዱ ሰዎች ታክመው ሲድኑ እኛ ጋር ለምንድን ነው እኛ ጋር ለውጥ የማይመጣው? እኔ ዛሬም የምነግራችሁ ይህ መጽሐፍ ቅዱስን ቃል ነው የምነግራችሁ። ዛሬም የእስልምና እምነት ተከታይ ቤተሰቦችን ቁርአናችሁ ላይ እንዲህ አይነት ነገር ሊኖር እንደሚችል ተስፋ አደርጋለሁ። ከመጽሐፍ ቅዱስ 4 የእምነት አንድን ነገር በማመን ፍጹም በማመን የሚገኙ ፍጹም የሆኑ ድነትና ፈውሶችን እነግራችኋለሁ። የመጀመሪያው በመጽሐፍ ቅዱስ ውስጥ አንድ የመቶ አለቃ የሚባል ሰው፣ የመቶ አለቃው ክርስቶስ በዛ ሰፈር በዛ አካባቢ እያስተማረ እውር እያበራ እየፈወሰ ችን እያደረገ ወሬ ሰማና በጣም የታመመ ልጅ ነበረው። መቶ አለቃው በጣም የታመመ ልጅ ነበረ። መጣና መምህር ሆይ አለው። መምህር የሚለው ጌታችን ኢየሱስ ክርስቶስን ነው። ለስም አጠራሩ ክብር ይግባውና መምህረ መምህራን ነው እሱ። መምህር ሆይ ልጄ ደቀ መዛሙርትህ እንዲፈወሱት አመጣሁላቸው። በጣም ብዙ ጊዜ ታሞ ተሰቃየ። ለብዙ ጊዜ ያሳከመው ብቻ ያሳልፈውን ሁሉ ነገረውና እባክህ ጌታ ሆይ ልጄ እንዲፈወስ እንዲድንልኝ እባክህ ቃል ብቻ ተናገር፣ እኔ ወደ ቤቴ እንሂድ አልልህም። እዚህ ላይ በትዕቢት የሚወድቁ ብዙ ሰዎች ስላሉ እባካችሁን በደንብ አዳምጡልኝ። እኔ አለ ይሄ መቶ አለቃ ወደ ቤቴ እንሂድ አልልህም። ቤቴ ሄድና በቤቴ ውስጥ ገብተህ የታመመውን ልጅን እጅን ጭነህ ፈውስልኝ አድንልኝ አልልህም። ለስሙ ለነገሩ እኔ መቶ አለቃ ነኝ። በስሬ ብዙ ወታደሮች የምመራቸው አሉኝ። አንዱን ሄድ ይህን አርግ ብለው ያደርጋል፣ ና ብሎ ይመጣል፣ እንደፈለቀ አዘዋል። ልክ እንደሱ እኔ በእኔ ስር ያሉ ሰዎችን ወታደሮችን እንደማዛቸው አንተ ደግሞ አጋንንትን ርኩሳን መናፍስትን እንዲሁ ማዘዝ ትችላለህና እኔ ቤት ድረስ ሂድ አልልም። እዚሁ ሆነህ ቃል ብቻ ተናገር። እዚሁ ሆነህ ቃል ብቻ ተናገር። አንተ ቃል ከተናገርክ ያንተን ቃል አጋንንት ያውቁታል፣ ይሰሙታልና በልጅ ላይ ያደረው ርኩስ መንፈስ በትክክል ከልጅ ላይ ይወጣል፣ ልጅም ይድናል። ይሄ እንደሚሆን እኔ ፍጹም አምናለሁና ቃል ብቻ ተናገራል። ይሄም ማወራችሁ ስብከት ልሰብካችሁ እንዳይመስላችሁ። በኋላ እኔ ጋር የመጣችሁ የምትታከሙ ሰዎች ዋናው ነጥባችሁ ምን እንደሆነ ልነግራችሁ ስለፈለኩ ወደዛ መግቢያ ነው። የሚጎላችሁ ነገር ስላለ አንዳንድ ሰዎች የማትድኑ ሰዎች አላችሁ፣ ለውጥ ማታዩ ሰዎች አላችሁ። ለምን እንደሆነ እዚህ ጋር ነግራችኋል። አንተ ቃል ብቻ ተናገር፣ እኔ ና አልልህም አለው ክርስቶስ። በጣም ገረመው። ምንም አላለው። ታምናለህ? እርግጠኛ ነህ? እኔ ቃል እናገር ምናምን አላለውም ጌታ። ዝም ብሎ ተመለከተውና ሂድ፣ እንደ እምነትህ ይሁንልህ፣ ሂድ አለ። እሺ ያለና ቀጥሎ ወደ ቤቱ ረጅም ርቀት ነው የመጣው ሰው። ቤት ሲሄድ
ታሞ የነበረው ልጅ ድኖ አገኘው። ስንት ሰዓት ነው የዳነ? መቼ ነበር የዳነ ብሎ ሲጠይቃቸው እዛ ያሉትን ሰዎች በጣም ይገርም እኮ ነው። ልክ የዳነ በዚህ ሰዓት ነው ብሎ ሲነግሩት ያ ሰዓትና ክርስቶስ የተናገረበት ቃል የወጣበት ሰዓት ተመሳሳይ ነበር። አንደኛ። ሁለተኛ፣ አንድ ንዕማን የተባለ አንድ ንጉሥ ነበረ በእስራኤል ምድር። ንዕማን የተባለ አንድ ሰው ነበረ። ይህ ንዕማን ሰውነቱ በለምጽ በቁስል የተመታ ለማየት የሚቀፍ ፊቱ ሸፍኖ የሚሄድ ሰው እና የእግዚአብሔር ሰው ኤልሳ የሚባል አንድ የእግዚአብሔር ሰው ነበረ በሰማርያ የሚኖር። ሄደ ያድናል ሲባል ሰማና ንጉሡ ሄደ። አጃቢዎቹን ይዞ በበቅሎ አምሮ ልብሰ መንግስቱን ለብሶ ሄደ። ደረሰ፣ አገኘው። ንዕማን የእግዚአብሔር ሰው እኔ ፊትን እንደምታየኝ እንደዚህ በቁስል ተወርሼ በሰው ፊት መቅረብ አልችልም። ይሸታል፣ ለማየት ይከረፋል። ብቻ የምታየው ነው። ምን ነገር አለው? እንዲህ ነኝ። በዛ ላይ እኔ ንጉሥ ነኝ። ስለዚህ ተሸማቀቃለሁ። እባክህ የአምላክን ስም ጠርተህ እጅህን ጭነህ ፈውሰኝ እባክህ። የአምላክን ስም ጠርቼ እጅህን ጭኜ እንደምፈውስ ካመንክ እምነትህ እግዚአብሔር ላይ ከሆነ የማደርገውን የምነግርህን ነገር አደርጋለሁ። እሺ አደርጋለሁ። እግዚአብሔር ሰው ያልከኝ አደርጋለሁ። እሺ እንግዳውስ ሂድና በዮርዳኖስ ወንዝ 7 ጊዜ እቅጥል እያልክ አጠመቃል አጠባል ሲለው ንጉሥ ይቀልዳል። እንዲህ እግዚአብሔር ሰው ዋ ታጠብ ትለኛለህ እንዴ? ከዮርዳኖስ የተሻሉ ሀባናና ፋርፋ የተባሉ እኔ ዘንድ እዛው ሰፈሬ ሞልቶ በጣም የሚያማምሩ ወንዞች ለማየት የሚያምሩ እንዴ ንጹህ ጽድት ያሉ ፏፏቴያቸው ድንቅ የሆነ እንዴ እኔ የፈለግኩት የእግዚአብሔር ሰው እጅህን ጭነህ የአምላክህን ስም ጠርተህ እንድትፈውሰኝ አልኩ እንጂ እዚህ ሸለቆች የምታክል ወንዝ ላይ ታጠብ ትለኛለህ? ምን ትላለህ ሲለው አብሮ ያሉት አጃቢዎቹ አይ ቆይ ንጉሥ ሆይ ቆይ አሁን የእግዚአብሔር ሰው እየነገረ በጣም ቀላል ተራ ነገር ችግር የለም እንሞክር 7 ጊዜ አይደል ያለ ችግር የለም ሞክረው። ግን እንደዛ ሆነ ተቀምጠ ካልዳንክ ለኛ ተው እኛን እንደምንገጥመው ያን የመሰለ ወንዝ ካጠገባችን እያለ ከሰፈራችን እያለ አንተ እንዳልከው እዚህ ሸለቆ ውስጥ ታጠብ ካለ የሆነ ነገር ቢኖር ነው። ግድ የለም ንጉሥ እንስማው፣ ግድ የለም ታጠብ፣ ግድ የለም በውስጡ ተሻንገራገረ እኮ የእግዚአብሔር ሰው ይሄ ቃል የሱ ቃል ላይሆን ይችላል። ይሄ ቃል የሱ ቃል ላይሆን ይችላል እኮ የእግዚአብሔር ሰው ግድ የለም እንዳላችሁት እውነት ነው። መስማት ነው የሚሻለኝ። እሺ ሄደ። ጥልቅ አናት ወጣ፣ ያው ነው። ጥልቅ 2 ወጣ፣ ያው ነው። 3 ያው ነው። 4 ያው ነው። 5 ያው ነው። እንዴ ይሄ ነገር 6 ያው ነው። 7 ብቅ ሲል ያሁላ በቁስል የተመታ ፊት የለም። ሙሽራ መስሎ በቀል ሙሽራ መስሎ ያ ፊቱ ገፈፍ ብሎ ሙሽራ ዋው ሌላዬን አምላኬ ላይ ጥዬ እንደመጣሁ መከራከር መሟገት አልነበረብኝ። በእንባ እየተንሰቀሰቀ በደስታ እየተንሰቀሰቀ ሄደ። ወደ ኤልሳዕ ደረሰ። የእግዚአብሔር ሰው እውነትህን ነው አንተ እንዳልከው 7 ጊዜ ብቅ ጥልቅ ብዬ ስትጠመቅ ጭራሽ ፊቴ እንደምታይ ሆነ። እምነቱ ነው ያዳነው። አምኗል እንደሚድን ልቡ ተነካና እንዲህ አለ፣ የእግዚአብሔር ሰው ገንዘብ ልስጥህ፣ ብር ልስጥህ። ኤልሳዕ በፍጹም አለ አልቀበልም። አምነህ ስለሄድክ ያመንከው አምላክ ነው ያዳነህ፣ እኔ አይደለሁም። እኔ ተራ ሰው ነኝ፣ እንደምታይ ሰው ነኝ፣ አንተ ምንም ሰው ነን። በእኔ ላይ ግን ያደረው የእግዚአብሔር ቅዱስ መንፈስ ስላደረ እሱ እምነትህ ነው ያዳነህ እና ዝም ብለህ በሰላም ሂድ፣ አምላክን እያመሰገንክ ሂድ አለ። አሁንም ይሄ ሰው ልብ በጣም ስለተነካ እንዲህ አለ፣ እሺ ገንዘቡን እሺ ተወው፣ እሺ አልቀበልም ካል እሺ ችግር የለም ቢሆን እንግዲያውስ አንድ ነገር ለምናል። ምንድነው? ይሄን ቃል ተናግሮ የሚያደርግ የታመነ ለታመነው አምላክ የታመነ ሰው ይሄን ቃል ብቻ ተናግረው ይሄን ለምጽ የሚፈውስ የእግዚአብሔር ሰው ኤልሳዕ ያለበትን ግቢ እሱ የሚረግጠውን አፈር እባክህ ፍቀድልኝና በበቅሎ ጭኜ ልሂድና እቤቴ ከግቤ ላይ እነስንሰው። ይሄ አፈር የተባረከ አፈር ነው። ምክንያቱም የእግዚአብሔር ሰው ቅዱስ መንፈስ ያለበት ኤልሳዕ የረገጠው የነካው አፈር ነው።
ትዝ ይላችኋል። የቅዱስ ጳውሎስ ጨርቅ ዕውር ሲያበራ ትዝ ይላችኋል። የቅዱስ ጴጥሮስ ጥላ ሙት ሲያስነሳ ዕውር ሲፈውስ ትዝ ይላችኋል። በአዲስ ኪዳን ግድ የለም ኤልሳ እንደ እምነት ይሁንልህ፣ አሁንም እንደ እምነት ይሁንልህ፣ ውሰድ ይዘህ አለና ፈቀደለት። በበቅሎ ይህን አፈር ጭኖ ሲሄድ የኤልሳ ደቀ መዝሙር ገዓዝ የሚባል ከኤልሳ ጋር የኤልሳ ተማሪ እንዲህ ያለ ቦር አባቴ ኤልሳ ምን ሆኖ ምን ነገር ይኖራልም እንዴ? ይሄ ፊቱ እንዲሁ ነው ለማየት የሚቀፋ የሚቀረፋ ፊት ይዞ መጥቶ ድኖ እንዴት በነፃ ይሰፍደዋል? ቢያንስ የተወሰነ ገንዘብ አይቀበለው እንዴ? ልክ አይደለም አባቴ ያለ አይ ቆይ ጀለቅ ብለውና ትንሽ ራቅ እንዳሉ ከኋላ ሄደ ይወጣል። ከኋላ አደና ንጉሥ ወይ ቆይ አንዴ ይቅርታ አንዴ እሺ ቀጣ ምን ነው? አይ አባቴ ኤልሳ መምህሩ ትንሽ ገንዘብ ያስፈልገናል እንዴ? እኔም እኮ ምን ችግር አለ? ይሄው ያመጣሁት እንካ ወርቅ እዚህ ሆኖ የሚገርማቸው ኤልሳ እቤቱ ሆኖ ሂዶ ወርቅ ተቀብሎ ሲመጣ ኤልሳ ያን ግን ዋሻ ውስጥ ነው ያለው። አይታየም ገዓዝ የት እንደሄደ ኤልሳ ያለበት ቦታ ነው ማየት አይቻልም። ድፍን ነው ዋሻ ነው። እዛ ውስጥ ሆነ ኤልሳ ከውስጥ ነው ግን ባደረበት ቅዱስ መንፈስ እየተመራ አይቶት ነበር። ቅዱሳን እዚህ ነው በዓለም ላይ ያለውን ነገር ማወቅ ይችላሉ ስንል ከዚህ ተነስተው በእነሱ ላይ ካደረው ቅዱስ መንፈስ የተነሳ ማለት። ከዛ ኤልሳ ጋስ የትደነው ኧረ አባቴ እዚሁን የትም አላልኩም እዚሁ ነኝ እርግጠኛ ነኝ ተማርክ አላልኩም አባቴ እዚሁ ያውዳለ እዚህ ነው ያለሁት። ልቤ አብሮህ አልሄደምን? አላየውም ተቀበለ የመጣው እኔ ሳይሆን ያዳንኩት እኔ ላይ ያደረ እግዚአብሔር መንፈስ ነው ያደረ። ያን ንጉሥ ያዳም የኔ አይደለም፣ ስልጣኑ የኔ አይደለም፣ ጸጋው የኔ ቢሆንም እንጂ ጸጋው የኔ ቢሆንም የሰጠኝ ግን እግዚአብሔር ነው። ስለዚህ እንዴት አረጋለህ? ስለዚህ አላ በንዕማን ላይ የነበረው ቁስልና ለምጽ በሽታ አንተ ላይ ይወጣ ብሎ ቃል ካፉ ሲወጣ ከክርስቶስ አፍ ቃል ሲወጣ የቅድሙ ልጅ ዳነ አላልኳችሁም? ከኤልሳ አፍ ቃል ሲወጣ ገዓዝ ላይ ግንባሩ ላይ ፊቱ በሙሉ ቁስል ተወረሰ። ቃል ሲወጣ የማን ቃል? እግዚአብሔር ቃል። ኤልሳማ ተራሱ እኔም አንቺም ኤልሳም ጳውሎስም ጴጥሮስም ሙሴም አሮንም ኢሳያስ ኤርምያስ ሁላችን አንድ ሰው ነን፣ በእግዚአብሔር አንድ ሰው ነን። ልዩነቱ ግን ለጸጋ ማደሪያነት ምቹ መሆናችን ላይ ነው። ልዩነቱ የእግዚአብሔር ጸጋ መንፈስ ቅዱስ በእኛ ላይ እንዲያድር ምቹ ነው ወይስ አይደለም? ልዩነቱ ብቻ። ኤልያስ እንደኛው ሰው ነበር። ጸለየ፣ ሰማይን ለጎመ፣ እንደገናም ጸለየ፣ ሰማይን ዝናብ እንዲዘንብ አደረገ። ግን እንደኛ ምን ነበር? ቃል ከኤልሳ አፍ ሲወጣ ገዓዝ ሙሉ ፊቱ በለምጽ ተመታ። ንዕማንን ማመን አዳና፣ አለማመን ደግሞ ገዓዝን በለምጽ አስመታ። ሶስተኛ ያቺ ሴት ደም ይፈሳት የነበረችው ሴት 12 ዓመት ደም ይፈሳት የነበረች ሴት ግን እኮ እንደምንም ብዬ እጅ የልብሱን ጫፍ ብነካኩ እድነ እንዴ ብየነካ እንዲህ ብላ ስታምን እግዚአብሔር ሰማት። እንደምንም ብላ አንድ ቀን ሄዳ የጌታን ቀሚሱን ጫፉን ነካ ስታረግ ደሙ አቀጥ። ምን ያዳናት? እምነቷ። ጌታ ዞር አለ። አንቺ ሴት እምነትሽ አድኖሻል። ያመነች ብፅዕት ናት። ሐሳቧ፣ ፍላጎቷ፣ ፈቃዷ ሁሉ ከእግዚአብሔር ዘንድ የሚፈጸምላት ያመነች ብፅዕት ሴት። እቺ ሴት አሁን ያዳናት ማን ነው? እምነቷ። አራተኛ አሁንም አንድ ሰው መጣ ወደ ክርስቶስ። ልጁ ታማበታለች። አማራጭ የለውም። ተጨንቋል። በጭንቀው ብዙ ቦታ ነው የሚያል። በተለይ ደግሞ ልጅ ሲታመም ታውቃላችሁ ወላጆች፣ አብረን ነው የምንታመመው፣ አብረን ነው የምንተኩሰው፣ አብረን ምን ሞቀው። ከዛ ሄደ ወደ ጌታ ሲሄድ ሰዎችን አንተ ሰው የት ነው የምትሄደው? ልጅ እኮ ሞታለች። ለምንድን ነው መምህሩን የምታደክመው? ሞታለች እኮ። የህይወትና የህይወት ትንሣኤ የሆነው ጌታ እዛ ጋር አለ አይደልና ለክርስቶስ መጣ። ክርስቶስ ልክ እንደዛኛው ያኛው ምን አለው? እቤት ሳይሄድ እዚህ ሆኖ በቃል ፈወሰ። እኛው ደግሞ ሄደ
ውጡ አላቸው። ሌሎች ሰዎች በሙሉ አስወጣ። የሚደረሰነ ክርስቶስ አስወጣች። ሰው ሁሉ አስወጣና እናትና አባቶች ቆዩ። አንቺ ልጅ ተነሽ፣ ማን ያዳናት? እምነት ለሚያምን ሁሉ ይቻላል። እመን እንጂ አትፍራ።